ጉቺ እንደ ዛሬው የቅንጦት የቀይ ምንጣፍ የሀብትና በሁሉም ዘንድ ተፈላጊ ከመሆኑ በፊት ብዙ ክስተቶችና ውጣ ውረዶችን ያሳለፈ ከ100 ዓመት በላይ ያስቆጠረ የፋሽን ብራንድ ነው። ታዲያ ጉቺ እንዴት ተጀመረ? ጉቺ የተወለደው በ1881 በፍሎረንስ ከተማ ነው። ዲዛይነር ወይም የንግድ ሰው አልነበረም። በለንደን ታዋቂ ሆቴሎችና ቦታዎች የሚሰራ ተራ ሰው እንጂ። ታዲያ ጉቺ መስራት ብቻ ሳይሆን ሀብታሞች የሚጠቀሙበትን እና የሚይዙትን ሻንጣዎች ነበር። ማየትም ብቻ ሳይሆን ዲዛይኑን፣ አሰራሩን ያስተውል ነበር። ይህም አንድ ቀን የራሱን የቅንጦት ብራንድ እንዲሰራ አነሳሳው። በ1921 ጉቺ በፍሎረንስ ከተማ ትንሽ የቆዳ እቃዎችንና ሻንጣዎችን መሸጫ ሱቅ ከፈተ። አነስተኛ ቢሆኑም በጥራት በውበትና በእጅ ስራ ብቃቱ ምክንያት ምርቶቹ በፍጥነት ታዋቂ ለመሆን በቁ። በ1940ዎቹ በነበረው ጦርነት ምክንያት የቆዳ እጥረት ቢፈጠርም ነገር ግን ጉቺ ተስፋ አልቆረጠም። በ1940ዎቹ በነበረው ጦርነት ምክንያት የቆዳ እጥረት ቢፈጠርም ነገር ግን ጉቺ ተስፋ አልቆረጠም። በጦርነቱ ምክንያትም ቆዳና ብረት ለማግኘት አስቸጋሪ በሆነበት ጊዜ ጉቺና ሰራተኞቹ በ1947 በአምቦ ባግ የተባለውን ወይም እጀታው ከሸንበቆ የተሰራ ቦርሳ መረቱ። ይህን ለመስራትም የጉቺ ባለሙያዎች ባምቦውን በሙቀት በማጠፍ የቦርሳ እጀታውን ሰሩ። ይህም ቦርሳ ጉቺን በዓለም አቀፍ ደረጃ ለመታወቅ አብቅቶታል። ከጦርነቱ በኋላ ጉቺ በፍጥነት አደገ። በኒውዮርክ ሲቲ ሱቆችን ከፈተ። ታዋቂ ሰዎች ጉቺን መጠቀም ጀመሩ። በ1960ዎቹና 70ዎቹ ጉቺ በዓለም ላይ በጣም ዝነኛ የፋሽን ብራንድ ለመሆን በቃ። ጉቺ እንደ አውሮፓውያን አቆጣጠር በ1953 ከሞተ በኋላ ልጆቹ የነበሩት ሩዶልፎ፣ አልዶ እና ቫስኮ ኩባንያውን ተረክበው ወደ ዓለም አቀፍ የቅንጦት ብራንድነት አሳደጉት። ነገር ግን በ1980ዎቹ ውስጥ በገንዘብና በስልጣን የተነሳ በቤተሰቡ መካከል ግጭት ተፈጠረ። አልዶ ጉቺ በፍጥነት ጉቺን ማሳደግ ይፈልግ ነበር። የሩዶልፎ ልጅ የነበረው ማሪዚዮ ጉቺ ደግሞ የቅንጦት ምልክቱን እያጣ ነው ብሎ ያምን ነበር። በዚህም የተነሳ ብራንዱን ወደ ከፍተኛ ደረጃ መመለስ ይፈልግ ነበር። ማሪዚዮ ጉቺ 50 በመቶ ድርሻውን በመያዝ 47.8 የሚሆነውን ድርሻ ለኢንቨስት ኮርፕ ሸጠ። ኢንቨስት ኮርፕ በባህሬን የተመሰረተ የኢንቨስትመንት ድርጅት ነው። ማሪዚዮ ጉቺም የኩባንያው ሊቀመንበር ሆኖ ተሾመ። ነገር ግን ኩባንያው የገንዘብ ችግር ውስጥ ገባ። ኢንቨስት ኮርፕ በሱ አመራርነት ላይ የነበረውን እምነት ማጣ። በዚህ ምክንያት ማሪዚዮ ቀሪ ድርሻውን በ170 ሚሊዮን ዶላር ገደማ ለኢንቨስት ኮርፕ ሸጠ። ኢንቨስት ኮርፕም ሙሉ ለሙሉ ባለቤት መሆን ቻለ። የጉቺ ቤተሰብም ከ70 ዓመታት በላይ የነበረውን ባለቤትነትን ማጣ። በ1990ዎቹ ጉቺ ችግር ውስጥ ነበር። የብራንዱን ገጽታ ለመመለስም ድርጅቱ ቶም ፎርድን በክሬቲቭ ዳይሬክተርነት ወይም በፈጠራ ኃላፊነት ሾመው። ቶም ፎርድም ከተሾመ በኋላ ብዙ ለውጦችን አደረገ። የብራንዱ ምስል ቀየረ፣ አዳዲስ ዲዛይኖችን አመጣ፣ ወጣቶችን መለሰ፣ ሽያጩንም ከፍ ማድረግ ቻለ። ጉቺ የተሳካለት በምርቱ ብቻ ሳይሆን ብራንድን እንዴት እንደሚሸጥ በጣም ጠንካራ ስትራቴጂ ስለነበረው ነው። ጉቺ ምርትን ብቻ አይሸጥም። ጉቺን ሲገዙ ሀብትን፣ ልዩ ስምን እንዲሁም ዝነኛ ማንነትን አብረው ይገዛሉ። ጉቺ ዋጋው ከፍተኛ ነው። ይሄም ሰዎችን እንዲገዙ ያነሳሳቸዋል። ከታዋቂ ሰዎች፣ ከተዋናያን፣ ከሙዚቀኞችና ከአትሌቶች ጋር ይሰራል። ይህም በብዙዎች ዘንድ ታዋቂ ለመሆን አስችሎታል። ሶሻል ሚዲያ ስትራቴጂንም ይጠቀማል። በኢንስታግራም፣ ቲክቶክ፣ ዩቲዩብን በመጠቀም የተለያዩ ፎቶዎችን እንዲሁም ቪዲዮዎችን በመጠቀም ወጣቶችን ይስባል። ጉቺ ብዙ ምርት አያመርትም፣ ውስን ምርትን በብዙ ፍላጎት ይሸጣል እንጂ። ጉቺን ስንገዛ ምርት ብቻ አይደለም፣ ታሪክን፣ ጥበብን፣ ፈጠራን እንገዛለን እንጂ። ዛሬ ላይ ጉቺ የፈረንሳይ የቅንጦት ኩባንያ በሆነው ኬሪን በሚባል ኩባንያ ስር የሚተዳደር ሲሆን እንደ ሳን ሎራን፣ ባለንሲያጋ እንዲሁም ጋቬንታ አጠቃሎ የያዘ ኩባንያ ነው። ኬሪን ከ1999 ጀምሮ ቀስ በቀስ ድርጅቱን በራሱ ስር በ2004 ለማድረግ በቅቷል። ኬሪን በትልቁ የሚቆጣጠረው ደግሞ ግሩፕ አርቴሚስ ሲሆን ይህም የፔኑ ቤተሰብ ኢንቨስትመንት ኩባንያ ነው። ቦርሳዎች፣ ልብሶች፣ ጫማዎች፣ ሰዓቶች፣ ጌጣጌጦች፣ ሽቶዎችን ያመርታል።
ትልቅ ንግድ ከትንሽ ሀሳብ ሊጀምር ይችላል፣ ነገር ግን ስኬትን ለመጠበቅ ጥራት፣ ፈጠራ እና ጠንካራ አመራር ያስፈልጋል። ጉቺ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።